ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ለመጓዝ ሙሉ ዝግጅታቸውን ማጠናቀቃቸው ተሰማ። ወደ ጠፈር ሲጓዙም ለዓለም ሕዝብ ሁሉ ስለ ሰላም መልእክት ያስተላልፋሉ ነው የተባለው። እንዲሁም ለኢትዮጵያና ለአፍሪካ ኢኮኖሚ በእጅጉ የሚጠቅም የህዋ ሳይንስ መረጃዎችን ይዘው ይመለሳሉ ተብሏል። ለክሮፕ ፕሮዳክሽን ወይም አጠቃላይ ለግብርና ስራዎች፣ ለወታደራዊ ስራዎች የሚጠቅሙ የተለያዩ መረጃዎችን ከጠፈር ይዘው ይመለሳሉ። አሜሪካና ቻይና ጠፈር ላይ የራሳቸው ግዛት እንዳላቸው ሁሉ ኢትዮጵያም ውስን የሆነች የራሷ ግዛት ጠፈር ላይ ይኖራታል። እዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ የራሳቸውን ሀገር ባንዲራ አስቀምጠው ወይም ተክለው ይመለሳሉ ነው የተባለው። እንዲሁም ዘመናዊ የሆነ በጣም መልቲ ፕሮሰሰር ያለው አንድ ማሽን ጠፈር ላይ በማስቀመጥ መረጃ ወደ ኢትዮጵያና ወደ አፍሪካ ብሎም ወደ መላው ዓለም የሚለቅ ማሽን ጠፈር ላይ አስቀምጠው ይመለሳሉ ነው የተባለው። የዚህን ማሽን መረጃዎች መጠቀም የሚፈልጉ ሀገራት በሙሉ ከኢትዮጵያ ኪራይ እየከፈሉ ወይም በዶላር እየገዙ መረጃውን መውሰድ ይችላሉ ነው የተባለው። እስካሁን ድረስ በታሪክ ወደ ጠፈር የተጓዙ የሰዎች ብዛት 721 ብቻ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲጨመሩበት አሁን በአጠቃላይ 722 ሰዎች ወደ ጠፈር መጥቀዋል ማለት ይቻላል። ኢትዮጵያ ጠቅላይ ሚኒስትሩን ለማምጠቅ የሚያስችላት ኢንፍራስትራክቸር ወይም የህዋ ሳይንስና የስፔስ ማቴሪያሎች የሏትም። ጠቅላይ ሚኒስትሩ ምናልባት ወደ ህዋ የሚበሩበት ወይም የሚመጥቁበት የአሜሪካን ናሳ ቴክኖሎጂ ተጠቅመው አለያም የሌሎችን አገሮች ተጠቅመው ሊሆን ይችላል። የኖቤል ተሸላሚ እንደመሆናቸው መጠን በተለይም የሰላም ኖቤል ተሸላሚ መሆናቸው ይታወቃል። ናሳ ምናልባት ግብዣ አድርጎላቸው ሊሆን ይችላል፣ ወይም ሌሎች ሀገሮች ትብብር አድርገውላቸው ሊሆን ይችላል። እንዴት በምን ሁኔታ መቼ እንደሚጓዙ ዝርዝር መረጃዎችን ስናገኝ የምናበስራችሁ ይሆናል። Greetings to the cosmos from humanity on earth. I am Abiy Ahmed, Prime Minister of Ethiopia, speaking on behalf of those who cherish peace. Peace is the foundation of human existence, the heartbeat of our shared aspirations. It is the light that guides us toward unity, compassion, and progress. Without peace, our dreams falter, our communities fracture, and our potential remains unfulfilled.